አንደኛው ቶካ ይባላል። ረጅሙ የምታዩት 170 ሜትር ነው ቁመቱ። የኛው ደግሞ አጃቾ የሚባለው 140 ዛሬ በጣም ውብ ቦታ ላሳያችሁ። በከምባታና በወላይታ ድንበር መሃል የሚገኝ አጆራ የሚባል ፏፏቴ እዛ አካባቢ ያለ ሁለት ፏፏቴ አለ። አንደኛው ቶካ ይባላል። የረጅሙ የምታዩት 170 ሜትር ነው ቁመቱ። የኛው ደግሞ አጃቾ የሚባለው 140 ሜትር። እንዴት እንደሚያምር ይዩት። በጣም ከከፍታ ላይ ሆኜ ነው ማሳያችሁ። ገደሉ በጣም ውበት። በከምባታም በኩል ማየት ትችላላችሁ። የበለጠ ደግሞ ቪው የሚያምረው በአረካ በኩል ትመጡና በቦሎሶ ቦምቤ ሜጃ በኩል ስትገቡ ቪው ሁለቱንም ነው የምታዩት። መንታ ፏፏቴዎች ናቸው። ይሁት እንዴት እንደሚያምር። በዝናብ ሰዓት ብትመጡ ጉሙ ስለሚሸፍን አያሳያችሁ። ትንሽ ብርሃን ባለበት ሰዓት ብትመጡ የተሻለ ነው የሚሆነው። በጣም ነው የሚያምረው። የሁለቱ ወንዝ አንድ ላይ ደመርና ተጋጭቶ በዚህ ጋር ሄዶ በታች በመታዩት በዛ ጋር ተገናኝቶ ነው አንድ ሆኖ አንድ ወንዝ ትልቅ ፈጥሮ ይሄዳል። በዛ ጋር በታች በኩል አቤት ውበት! ተፈጥሮ እኮ ሰጥቶናል ኢትዮጵያን። በስመ አብ ውበት! ወንዙ ፏፏቴ ያለው ቶኬ ያ ቶኬ ያኛው ምን ነበረ? አጃቾ ቶኬ እና አጃቾ ነው የሚባሉት ሁለት። አሁን ያለነው በወላይታ በኩል ባለው ድንበር ሆኖ የሚለያቸው ቶኬ የሚባለው በቀኝ በኩል ያለው ወላይታ ነው። በስተግራ በኩል ያለው ደግሞ ከምባታ ነው። እንዴት እንደሚያምር ጥልቀቱ ከታች ስንት ያኛው ቁመቱ ነው 170 አይደል? የኛው 140 210 ኦኬ 40 ሜትር